የለማ ኃይሌ እውነተኛ የፍቅር ታሪክ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ቀጥሎ የምትሰሙት ታሪክ የፈጠራ ታሪክ ወይም ልብ ወለድ አይደለም። ይልቁንም በእውነቱ ዓለም የሆነ የተከናወነ ከመከራ መዝገብ ላይ የሰፈረ አሳዛኝ እውነተኛ የፍቅር ታሪክ እንጂ። ከግማሽ በላይ የሚሆን የእድሜ ዘመን የተከፈለለት የመስዋዕትነት ፍቅር። ሰባኪያን በትምህርታቸው፣ ገጣሚያን በስንኞቻቸው፣ ድምፃውያን በዜማቸው የሚዘክሩት የጎፋው ለማ ኃይሌ እውነተኛ የፍቅር ታሪክ ነው። ይህ ሰው ፍቅረኛውን ለመጨረሻ ጊዜ የተሰናበተበት አስፋልት ላይ ቆሞ ሩብ ዘመኑን ሙሉ በፍቅር አርምሞ ውስጥ ሆኖ ጠበቃት። በመጨረሻም ፍቅረኛው ከባህር ማዶ ተሻግራ ስትመጣ እንኳን በመጠበቅ ውስጥ የራሱን ያጣው ለማ ማንነቷን እንኳን መለየት አልቻለም ነበር። ለመሆኑ በዚህ ልክ ማፍቀር ልክ ነውን? ሰውን እስኪረሱ ድረስ በመጠበቅ ራስን ማጣት? መልሱ ለሁላችንም ይቅርና እውነተኛውን የለማ ኃይሌን ታሪክ ላጫውታችሁ። እስከ መጨረሻው አብራችሁን ቆዩ። ይህ ሰው ለማ ኃይሌ ይባላል። ኗሪነቱ በአዲስ አበባ በጎፋ ካምፕ አካባቢ የነበረ ሲሆን አሁን ግን ቤተሰቦቹ ወደ ጀሞ አካባቢ ተዘዋውረዋል። እርሱ ግን አሁንም ከ25 ዓመት በላይ ያ አሁን የሚቆምበት ቦታ ላይ ሆኖ አካባቢውን በዝምታ እየቃኘ ይጠብቃል። ማንኛውም ሰው ለማን በዛች አስፋልት ዳር ቆሞ ይመለከተዋል። ለማ አይናገርም፣ አይጋገርም። በአርምሞ ውስጥ ሆኖ ያለ ጩኸት መጠበቅ ነው ፍላጎቱ። ምግብም ሆነ ገንዘብ አይጠይቅም። ታሪኩን የሚያውቁ በፍላጎታቸው ይሰጡታል እንጂ። ቤተሰቦቹ ቀድሞ ከሚኖሩበት አካባቢ ለቀው ወደ ጀሞ ቢገቡም እርሱ ግን ያችን ቦታ ሊረሳት አልቻለም። እንደውም ማለዳ ከቤቱ በመነሳት ያንን ሁሉ ረጅም መንገድ አቋርጦ እዛች ቦታ ላይ ቆሞ ሲጠብቃት ውሎ ይመለሳል። ጠጋ ብለው እዚህ ጋር ስለምን ቆምክ ብለው ለሚጠይቁት የሁል ጊዜ ምላሹ አንድና አንድ ብቻ ነው። ከንቱ ከንቱ የከንቱ ከንቱ የሚል ትልቅ ፍልስፍና የያዘ ቃል ብቻ ነው ምላሹ። ከነዚህ ቃላት ውጪ የሚያወጣው ብዙ ቃልም የለውም። ቤተሰቦቹ ወይም በቅርብ የሚያውቁት ስለ ለማ ሲያወሩ እንዲህ ይናገራሉ። ከረጅም ዓመታት በፊት ማለትም ከ20 እና 25 ዓመታት በፊት እዚህ አሁን የሚቆምበት አስፋልት ላይ ነበር የሚወዳት ፍቅረኛው ተሰናብታው ወደ ሰሜን አሜሪካ እንዳቀናች የሚናገሩት። የልጅቷ ቤተሰቦች ወደ ውጭ እንደሚልኳት በማወቋ ልትሰናበተው እዚች አሁን የሚቆምባት ቦታ ላይ ነበር ተሰናብታው የሄደችው። ለማ ከዛን ቀን ጀምሮ ስራውንም ትምህርቱንም አቁሞ በጠዋት ተነስቶ እዚች ቦታ ላይ መቆም ጀመረ። እዚች ቦታ ላይ በጸጥታ ቆሞ ጎዳናውን በአይኑ ይቃኛል። ለሚመለከተው ሰው የሚጠብቀው ሰው እንዳለ ለማወቅ ብዙም ከባድ አይደለም። ሲመሽ በዝምታ ሆኖ ወደ ቤተሰቦቹ ቤት ይጓዛል። ዓመታት ነጎዱ፣ መንግስታት ተቀያየሩ፣ አካባቢው ሙሉ በሙሉ ተቀየረ። ለማ ግን አሁንም ከሚያጨሰው ሲጋራ ጭስ ጋር በሐሳብ እየነጎደ ያለመታከት ቆሞ ይጠብቃል። ነፋስ፣ ፀሐይ፣ ብርድ ቢፈራረቁበትም ፊቱ ሙሉ በሙሉ ቢቀየርም እርሱ ግን ዛሬም በጸጥታ በረጅም አርምሞ ውስጥ ተሞልቶ አይኑን ጎዳና ላይ ያንከራተተ ዘንድሮም ይጠብቃታል። ማብቂያና ወሰን የሌለው መጠበቅ። ለማ ለመጠበቅ እንጂ ለሌላ ነገር አይተጋም። ምግብም ሆነ ሳንቲም አይጠይቅም። ዘወትር እዛ የመንገድ አካፋይ ላይ እየመጣ የሚጠብቀውን የለማ ኃይሌን ታሪክ የሰማ ሁሉ ልቡ ይነካል። ስለ ሁኔታው ከቤተሰቦቹ ለመስማት በርካታ ጥያቄዎችን ያቀርባል። በመሆኑም በአንድ ወቅት የለማ ኃይሌ ወንድም ከበደ ኃይሌ ለቀረበለት ጥያቄ እንዲህ ሲል ምላሽ ሰጥቶ ነበር። ፍቅረኛ እንደነበረችው አውቃለሁ። ከእሷም ጋር የመለያየት ችግር እንደመጣና ከዚያ በኋላ ሶሻል ዲፕሬሽን ውስጥ እንደገባ ትምህርቱንም መማር እንዳልቻለ አውቃለሁ። ተስፋ መቁረጥም ውስጥ ገባ። ከዛን ቀን ጀምሮ በዚች ቦታ ላይ ጠዋት እየተነሳ ቆሞ ይውላል፣ ማታ ሲመሽ ወደ ቤቱ ይገባል ሲል ስለ ሁኔታው አስረድቷል ወንድሙ። ሁኔታውንና ታሪኩን የሰሙ ሁሉ ፍቅረኛውን አምጥተው ከለማ ጋር ለማገናኘት በጣም ብዙ ጣሩ፣ በጣም ብዙ ሞከሩ። በስተመጨረሻም ተሳክቶ ፍቅረኛውን ከሰሜን አሜሪካ መጣች። ግን ምን ዋጋ አለው? ለማመን በሚከብድ ሁኔታ እርሷም ያየችውን ማመን አቃታት፣ እንባም ተናነቃት።
ለማን ትታው እንደሄደችው አላገኘችውም። እንዳያትም ለማ የሀዘንም ሆነ የደስታ ስሜት አልታየበትም ነበር። ከነጭራሹ ማንነቷን እንኳን መለየት አልቻለም ነበር። ምን ዋጋ አለው? አንዳንድ ጥበቃዎች እንደዚህ ናቸው። ረጅም ያስጠብቃሉ። ማንንና ምን እንደምንጠብቅ እስክንረሳ ድረስ ራሳችንን ያሳጡናል። የለማ ታሪክ በዝምታ ውስጥ የሚጮህ የታማኝነት ተምሳሌት ሆኖ ዛሬም በዛ ጎዳና ላይ ይኖራል። እስከ መቼ እንዲሁ እንደሚቀጥል ባይታወቅም። ታዲያ ይህንን ድንቅ ታሪክ ገጣሚያን በስንኞቻቸው እንደዚህ ሲሉ ይገልጹታል። የፍቅር ቀጠሮ ይላል ገጣሚው። ጠበቅኩሽ እኔማ እዛው ቦታ ቆሜ በአክሱም ቁመና በላሊበላ እድሜ እግሮችን ተክዬ ቀኔን አስረዝሜ በሄድሽበት መንገድ ልቤ እየነጎደ ስንት ነገር መጣ ስንት ነገር ሄደ ስንት ጊዜ ነጋ ስንት የጎህ ቀደደ ስንት ዝናብ ጣለ ስንት ጊዜ አባራ ትመጫለሽ ብዬ በቆምኩበት ስፍራ ስንት ያድማሱን ማተርኩ ስንትና ስንት ዓመት አንገቴን አስጌ በራስ ዳሽን ቁመት በአክሱም ቁመና በላሊበላ እድሜ በቀጠርሽን ስፍራ ስጠብቅሽ ቁሜ ስንት ሳቅ አለቀ ስንትና ስንት እንባ ስንት ክረምት ሆነ ስንት ጸደይ ጠባ ስንቱ ተገናኘ ስንቱ ሰው ተጋባ ሽል ስንት ልጅ ሆነ ስንት ጊዜ አረጀ ስንት ኮት ጨረሰ ስንት እንጀራ ፈጀ ስንት አይነት ሞት አየው ስንት አይነት ፍጻሜ በአክሱም ቁመና በላሊበላ እድሜ በቆምኩበት ቦታ ስጠብቅሽ ቁሜ ስንት ውበት አለፈ ስንት ውበት ነጎደ ስንት ትውልድ መጣ ስንት ትውልድ ሄደ ስንት እውነት ከፍ አለ ስንት እውነት ወረደ ስንት ዓለም ተሻረ ስንት ዓለም ነገሰ ስንት ዓለም ተሰራ ስንት ዓለም ከረሰ። የእውነትም ገጣሚው የለማ ኃይሌን ታሪክ በግጥሙ እጥር ምጥን አድርጎ ገልጾታል። ውድ አድማጮቼ የዛሬው ልብ የሚነካ እውነተኛ ታሪክ ይህንን ይመስል ነበር። እናንተስ ታሪኩን ስትሰሙት ምን ተሰማችሁ? በአሁኑ ዘመን እንዲህ ያለ ፍቅር ይኖራል ብላችሁ ታስባላችሁ? ስለሰጣችሁኝ ውድ ጊዜ እያመሰገንኩኝ ስለዚህ ታሪክ ያላችሁን ሀሳብ አስተያየት በኮሜንት እጠብቃለሁኝ። ታሪኩን ከወደዳችሁት ሼር፣ ላይክ እና ሰብስክራይብ በማድረግ ትብብራችሁን አሳዩኝ ስል እጠይቃለሁ። በሌላ ድንቅ ታሪክ እስክንገናኝ ሰላም ቆዩ። ቻው።